ሄሎ ሼፍ ወንዲ ይባላለሁኝ። አሁን ስለ ፉድ ሳይንስ የተለያዩ ገለጻዎችን አቀርባለሁ። በተለይ ግን ዛሬ ስለ ቶሜቶ ሶስ እንዴት አድርገን ከስክራች እንዴት እንደሚሰራ ፍሬሽ ቶሜቶ ሶስ ከመጀመሪያ እስከ መጨረሻው እንዴት እንደምናዘጋጅ እና ለገበያ ሁሉ ማቅረብ የሚቻልበትን ፕሮሰስ ሂደት እና ለማሳየት እንሞክራለን ዛሬ። ለምሳሌ እቺ እንደዚህ በዚች ስፔሻል መሳሪያ አላት፣ የራሷ መሳሪያ። በራሷ መሳሪያ እንደዚህ አድርገን ካወጣን በኋላ ከዛ እንደገና ጫፏን እንደዚህ ቀቅለነው እንዲላጥልን በእንደዚህ አይነት መልኩ እናደርገዋለን ማለት እናዘጋጀዋለን ማለት ነው። ምክንያቱም እቺ የራሷ የሆነች ቱልስ ነች፣ መሳሪያ ነች። ለዚህ ብቻ የተዘጋጀች እቃ ነች፣ በተለይ ለመሳሰሉት ማለት ነው። እና በእንደዚህ አይነት ስራ ነው የምትሰራው። ስራዋን በእንደዚህ አይነት መልኩ ታቃልልናለች ማለት ነው። ከዛ እንደገና በመቀጠል ይሄን እንደዚህ እናድርግና እንደዚህ እንቆርጠዋለን። ከዛ እንደገና በዚሁ አይነት ፕሮሰስ እንሄዳለን ማለት ነው። እና አሁን ትልቁ ችግር ኢትዮጵያ ውስጥ ቶሜቶ ሶስ ይሄ ፔስት የሚባለው በፕሮሰስ ፉድ የተሰራ ስንት ዓመት በዛ በቆርቆሮ ውስጥ እንደተቀመጠ በማይታወቅ ደረጃ፣ በተለይ ደግሞ የሚያሳዝነው ነገር ህብረተሰቡ የሚወደው ያንኑ ይሄ ሳልሳ ተብሎ የሚጠራውን ሶስ ነው። በዛ በቆርቆሮ ውስጥ ከቻይናም ወይም ከኢታሊ ከየት እንደሚመጣ አላውቅም። አብዛኛዎቹን እንዳየኋቸው ከአረብ ሀገር ይላል። እና ግን እኛ አሁን አዘ ሼፍ በእንደሱ አይነት ነቨር ኤቨር አልጠቀምም። እንደሱ አይነት ቶሜቶ ሶስ ቆርቆሮ ቶሜቶ ሶስ ከሱቅ ገዝቼ ሁሉ ስራ እንደው ፕሮፌሽኑ ይቅርብኝ እንጂ በፍጹም ለከስተመሮቹ ፕሮቫይድ አላደርግም። ምክንያቱም እኔ የምግብ ሳይንስ ባለሙያ ነኝ እያልኩኝ እንደገና ህብረተሰቡን ማታለል አይጠበቅብኝም። ምክንያቱም ያ ማታለል ነው የሚባለው፣ ፌክነስ ነው። ሼፍ ሲባል ሃይ ሞራል አውቶሪቲ ያለበት ግለሰብ ነው። ስለዚህ በትክክል ፉድ ሳይንሱን አስተምራለሁ ካለ ፉድ ሳይንሱን ማስተማር አለበት። ካላስተማረ ቢተው ይሻላል። ሮንግ ቦታ ነው ያለው ማለት ነው። እና በእንደዚህ አይነት ፕሮሰስ እናደርጋለን ማለት ነው። ስለዚህ ችናውን ቶሎ ብለን እንካረግናት በኋላ ከዛ ቦይል የሚሆን ተዘጋጅቷል። በእንደዚህ አይነት እናደርጋለን። እና እንደዚህ እናደርጋለን። አሁን በኢትዮጵያ ውስጥ እንደዛ አይነት የምግብ ሳይንስ ዝግጅት እንዲፈጠር በህብረተሰቡ ህሊና ውስጥ እንዲፈጠር እንዲታሰብ ነው የኔ ትልቁ ጥረቴ። ምክንያቱም
ሁሉንም ኦርጋኒክ በሆነ መንገድና ሳይንሳዊ የምግብ ሳይንስ በሚፈልገው አይነት መንገድ መሄድ እየተቻለ በተለይ ባለሙያ ሆነ ሳታድርገው ስትቀር ክራይም ወንጀል ነው በመሰረቱ። በሰማይም በመሬትም ወንጀል ነው፣ በሰማይም ኃጢአት ነው። ምክንያቱም የፉድ ሳይንስ ባለሙያዎች ይሄንን ነው የሚያምኑት። ምክንያቱም ነገሮች በትክክል እንዲሰሩ ነው የሚፈልገው፣ በሐቅ በእውነት በፕሮፌሽናሊዝም መደረግ ስላለበት። ቶሜቶ ሶሳችን ተቀቀለ፣ ፒል ተደረገ፣ ተላጠ። በዛ በመጀመሪያ በአስተካከለው መሰረት አሁን ደግሞ ትንሽ አንኳር ትልልቅ አንኳሩን ወደ ትንሽ አንኳርነት ቀይረን ወደ ጠርሙሶች እናስገባለን እና ሪፊኒሽ እናደርገዋለን። ሬዲ ቱ ዩዝ ለመጠቀም ተዘጋጅቷል ማለት ነው። ከትንሽ ደቂቃዎች በኋላ ከትንሽ ፕሮሰስ በኋላ ወይ ከትንሽ ሂደት በኋላ አሁን ደግሞ እጅ ይፈልጋል። አሁን አድርገን እናሳንሰዋለን። በእጅ እንደዚህ አድርገው ጨፍለቅ በማድረግ ከትልቅ አንኳርነት በዚህ አድርገን እናስተካክለዋለን ማለት ነው። ሌላ ምንም ነገር የለውም። በቃ ፎርሙላው ይሄ ነው። በቃ በፍቅር እየተነጋገርክ እየዳሰስከው ከነሙሉ ክብሩ የሚፈልገው አይነት የምግብ ሳይንስ አዘገጃጀት ታዘጋጀዋለህ ማለት ነው። ናይስ። አሁን